ከዘመናት በፊት ጊዜ ሳይቆጠር ፀሐይና ጨረቃ ሳይፈጠሩ ዓለምም በባዶነት ውስጥ ሳለች በሰማያዊው ስፍራ አንድ እጅግ አስደናቂ ፍጡር ነበር። እርሱም የብርሃን መዝገብ፣ የጥበብ ማማ፣ የውበትም መደምደሚያ ነበር። ስሙ የንጋት ኮከብ ወይም ሉሲፈር ይባላል። ነገር ግን በአጽናፈ ዓለም ውስጥ ለመጀመሪያ ጊዜ አንድ እንግዳ ነገር ተከሰተ። በዚያ ፍጹም በሆነ ልብ ውስጥ ክፋት ተገኘ። ዛሬ በሰው ልጅ ታሪክ ውስጥ ትልቁን ለውጥ ስላመጣው በሰማያዊ መንግሥት ስለተነሳው የመጀመሪያው ዓመፅና ስለ ታላቁ ጦርነት እንተርካለን። ታሪኩ የሚጀምረው ክፋት ባልታወቀበት፣ ጨለማ ባልሰለጠነበትና ሞት ባልተፈጠረበት በዚያ ጥንታዊ ዘመን ነው። በሰማያዊ ስፍራ በፈጣሪ ዙፋን ዙሪያ ካሉት ስፍር ቁጥር የሌላቸው መላእክት መካከል አንዱ ግን ለየት ያለ ነበር። እርሱ የፍጥረት ሁሉ የጥበብ ማኅተም ነበር። እስቲ በዓይነ ሕሊናችሁ ሳሉት። ይህ ፍጡር ልብሱ ብቻ የተሠራው ከ9 አይነት እጅግ ውድ የከበሩ ድንጋዮች ነበር። ወርቅና አልማዝ በሰውነቱ ላይ እንደ ጌጥ ሳይሆን እንደ ማንነቱ አካል ተደርገው ተቀርጸውለታል። በሕዝቅኤል መጽሐፍ ላይ እንደተገለጸው ገና በተፈጠረበት ቀን ከበሮና እምቢልታው በውስጡ ተዘጋጅተውለት ነበር። እርሱ የሚናገረው ንግግር ሳይሆን የሚያወጣው ድምፅ ሁሉ እንደ ሰማያዊ ኦርኬስትራ የሚሰማ ጣፋጭ ዜማ ነበር። ስሙ ሉሲፈር ይባላል። ትርጉሙም የንጋት ኮከብ ወይም ብርሃን ተሸካሚ ማለት ነው። እርሱ ተራ መልአክ አልነበረም፣ የተቀባ ኪሩብ ነበር። ይህ ማለት ከፈጣሪ ዙፋን እጅግ ቅርብ ሆኖ ያንን የማያቀርበውን የእግዚአብሔርን ክብር እንዲጋርድና እንዲጠብቅ በልዩ ሥልጣን የተሾመ ታላቅ አለቃ ነበር። በቅዱስ የእግዚአብሔር ተራራ ላይ ይኖር ነበር። በእሳት ድንጋዮች መካከል ይመላለሳል። በዙሪያ ያሉት መላእክት ሁሉ የእርሱን ብርሃንና ጥበብ አይተው ይደነቁ ነበር። በዚያን ጊዜ ሉሲፈር ፍጹም ነበር። ከሚናገረው ቃል እስከሚያደርገው እንቅስቃሴ፣ ከውበቱ ጀምሮ እስከ ጥበብ ድረስ አንዳች ጎድሎት አልተገኘበትም። በሰማያት ሰራዊት ዘንድ ተወዳጅ፣ በፈጣሪው ዘንድ ደግሞ እጅግ የታመነ የቤቱ ጠባቂ ነበር። ነገር ግን ይህ ሁሉ ክብርና ውበት በሉሲፈር ውስጥ አንድ አደገኛ ዘር መዝራት ጀመረ። በዚያ ፍጹም በነበረ ልብ ውስጥ ማንም ያልጠበቀውና ሰማይ አይቷ የማታውቀው አንድ እንግዳ ስሜት ማቆጥቆጥ ጀመረ። ትዕቢት። ውበት ብቻውን አደገኛ አይደለም። ነገር ግን ውበት ከትዕቢት ጋር ሲቀላቀል የመጥፊያ መርዝ ይሆናል። ሉሲፈር በራሱ ውበት መመሰጥ ጀመረ። በፈጣሪው የተሰጠውን ብርሃን እንደ ራሱ የግል ሀብት መመልከት ጀመረ። በዚያ በከበረው ልብ ውስጥ ለምን የሚል ጥያቄ ተፈጠረ። ለምን እኔ ከፈጣሪ በታች እሆናለሁ? ለምን እኔ አምላክ አልሆንም? ይህ ሐሳብ እንደ ነቀርሳ በውስጡ ተስፋፋ። ሉሲፈር ግን ይህንን ሴራውን በይፋ አልጀመረም። በመጀመሪያ በሰማያዊ መንግሥት ውስጥ የሹክሹክታ ዘመቻ ጀመረ። በየመላእክቱ ማኅበር መካከል እየተዘዋወረ ጥርጣሬን መዝራት ጀመረ። እኛ ለምን ባሪያ እንሆናለን? እኛስ መብት የለንም? እኔ ብነግስላችሁ ከዚህ የተሻለ ነፃነት እሰጣችኋለሁ እያለ የሐሰት ተስፋን መጋት ጀመረ። ሉሲፈር ታላቅ አሳማኝ ነበር። ውበቱንና የነበረውን ሥልጣን ተጠቅሞ የመላእክቱን ልብ ሰረቀ። መጽሐፍ ቅዱስ እንደሚነግረን ከሰማይ መላእክት መካከል ሲሶን ወይንም 1/3ኛውን በሴራ ውስጥ እንዲካተቱ አደረገ። በሰማያት ውስጥ ለመጀመሪያ ጊዜ ክፍፍል ተፈጠረ። በአንድ በኩል ለፈጣሪ የታመኑት፣ በሌላ በኩል ደግሞ በሉሲፈር የነፃነት ስም የተታለሉት መላእክት። በኢሳይያስ 14 ላይ የተመዘገቡት 5 የትዕቢት ቃላት በሉሲፈር ልብ ውስጥ እንዲህ ሲሉ አስተጋቡ። ወደ ሰማይ እወጣለሁ፣ ዙፋኔን ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ። በጉባኤ ተራራ ላይ እቀመጣለሁ፣ ከደመናዎቹ ከፍታ በላይ እወጣለሁ፣
በልዑልም እመላለሳለሁ። ይህ ምስጢራዊ ሴራ ከአሁን በኋላ በድብቅ ሊቀጥል አልቻለም። የሉሲፈር አመፅ ይፋ ወጣ። ሰማያዊው ስፍራ ለሁለት ተከፈለ። ሰላም በሰፈነባት ሰማይ ላይ የጦርነት ደመና አጠላ። ይህ አመፅ ግን ዝም ብሎ የሚታለፍ አልነበረም። የሰማይ ሰራዊት አለቃ የሆነው ቅዱስ ሚካኤል የፈጣሪን ክብር ለማስጠበቅ ወደፊት ወጣ። ሰላም አበቃ። በሰማያት ውስጥ ታይቶ የማይታወቅ ታላቅ ግርግር ሆነ። ከዚያ ቀደም ተሳስቀው የሚተያዩት መላእክት ዛሬ ለሁለት ተከፍለው ተፋጠጡ። በአጽናፈ ዓለሙ ታሪክ ለመጀመሪያ ጊዜ ጦርነት ተጀመረ። በአንድ በኩል ሉሲፈር ያ የብርሃን አለቃ የነበረው አሁን ግን በትዕቢት ተለጥጦ የክፋት ዘንዶ መስሎ ቆሟል። ከበስተጀርባው ሲሶም መላእክት አሰልፏል። በሌላ በኩል ደግሞ አንድ ኃያል ድምፅ ሰማያትን ሰነጠቀው። እንደ እግዚአብሔር ያለ ማን ነው የሚል ነጎድጓድ ጥሪ። የሰማይ ሰራዊት አለቃ ቅዱስ ሚካኤል ወደፊት ወጣ። ይህ ጦርነት በሰው ልጆች ምናብ እንደሚሳለው ተራ የሰይፍ ፊልም አልነበረም። ይህ የብርሃንና የጨለማ፣ የጽድቅና የአመፅ፣ የእውነትና የሐሰት ፍጥጫ ነበር። መላእክት ከመላእክት ጋር ተጋጩ። ሰማያዊው ስፍራ በብርሃን ፍንጥርጣሪዎችና በኃያላን ድምጾች ተሞሉ። ሉሲፈር በኃይሉ ተመካ። እኔ አምላክ ነኝ እያለ በታላቅ ድምፅ ጮኸ። ነገር ግን ከሚካኤል በኩል የሚመጣው ድምፅ ይበልጥ ኃይል ነበረው። አምላክ አንድ ነው፣ ፈጣሪም አንድ ነው የሚል ድምፅ የሉሲፈርን ሰራዊት ሽባ አደረጋቸው። የክፋት ሰራዊት ወደ ኋላ ማፈግፈግ ጀመረ። ትዕቢት በእውነት ፊት መቆም አልቻለችም። ጦርነቱ እጅግ ከባድ ነበር። ሰማይ በታላቅ ድምፅ ተናወጠች። ሉሲፈርና መላእክቱ ግን ሊቋቋሙት አልቻሉም። ስፍራው ከነርሱ ጠበባቸው። ያ የመጀመሪያው ውበታቸው ረከሰ። ብርሃናቸው ወደ ጨለማ ተለወጠ። ለዘመናት የኖሩበት ቅዱስ ስፍራ አሳልፎ ሰጣቸው። እናም ያ የማይታሰበው ሆነ። ሉሲፈር ተሸነፈ። ያ የንጋት ኮከብ ከከፍታው ተነቅሎ ወደ ታች ወደ ጥልቁ መውረድ ጀመረ። ውድቀቱ እንደ መብረቅ ፈጣን ነበር፣ እንደ ተራራ ክብደት ደግሞ አስደንጋጭ ነበር። ያ የንጋት ኮከብ፣ ያ የውበት መደምደሚያ፣ ያ የኪሩቤል አለቃ አሁን ከሰማያዊ መንግሥት ተነቅሎ ወደ ጥልቁ እየተወረወረ ነው። በወደቀ ጊዜ ሰማይ በዝምታ ተዋጠች። ከእርሱ ጋር አብሮ ያመጡት ሲሶ መላእክትም እንደ ከዋክብት ከሰማይ ረገፉ። መጽሐፍ ቅዱስ በታላቅ ድንጋጤ እንዲህ ይላል፣ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? አሕዛብን ያዋረድክ አንተ ሆይ እንዴት እስከዚህ ምድር ድረስ ተቆረጥክ? ወደ ጥልቁ ሲደርስ ማንነቱ ሙሉ በሙሉ ተለወጠ። ብርሃኑ ጠፋ፣ ጨለማ ወረሰው፣ ስሙ ተቀየረ። ከአሁን በኋላ ሉሲፈር ወይም ብርሃን ተሸካሚው ተብሎ አይጠራም። ይልቁንም ሰይጣን ተቃዋሚና ዲያብሎስ ከሳሽ ተባለ። ያ ውብ መዝሙሩ ወደ ጩኸት፣ ጥበቡ ደግሞ ወደ ተንኮል ተቀየረ። ለሰማይ ረፍት ሆነላት፣ ለምድር ግን ወዮታ ታወጀ። ምክንያቱም ያ ታላቁ ዘንዶ ጥቂት ጊዜ እንዳለው አውቆ በታላቅ ቁጣ ወደ ምድር ወርዷል። በሰማይ የተጀመረው ጦርነት አሁን ወደ ሰው ልጆች ልብ ተዘዋውሯል። ይህ ታሪክ ስለ አንዱ ፍጡር ውድቀት ብቻ የሚያወራ አይደለም። ይህ ታሪክ ስለ እኛም ጭምር ነው። ትዕቢት እንዴት ከመላእክት ተራ እንደሚያወርድ፣ ትህትና ደግሞ ወደ ፈጣሪ ክብር እንዴት እንደሚያቀርብ ትልቅ ትምህርት ይሰጠናል። የሉሲፈር ውድቀት ያስተማረን አንድ እውነት አለ። ከእግዚአብሔር በላይ ለመሆን መሞከር ያለን ሁሉ ማጣት ነው። ውድ ተመልካቾቻችን ዛሬ ስለ ሉሲፈር ውድቀትና በሰማይ ስለነበረው ጦርነት ተመልክተናል። ይህ ቪዲዮ ለሕይወታችሁ ትምህርት እንደሰጠ ተስፋ እናደርጋለን።
በቀጣይ የትኛውን የመጽሐፍ ቅዱስ ታሪክ እንድንተርክላችሁ ትፈልጋላችሁ? ሐሳባችሁን ኮሜንት ላይ አስፍሩልን። ቪዲዮን ላይክ በማድረግ ለወዳጆቻችሁ ሼር በማድረግ የቃሉ ተካፋይ እንዲሆኑ አድርጉ። በሚቀጥለው ታሪክ እስከምንገናኝ ቸርን ሰንብት።